በእኛ ስም ያልወጣን የኢትዮ ቴሌኮም ሲም ካርድ ለማዞር ሄደን ከ500 ብር ጀምሮ የተለያየ አይነት ብር ተጠየቅን ብላችሁኛል። ስለዚህ ይህንንም ግልጽ ለማድረግ ስም ለማዞር የምትጠየቁት 85 ብር ብቻ ሲሆን ሌላው የምትጠየቁት ግን ኢትዮ ቴሌኮም ቫኒቲ ነምበርስ የሚባሉ ስፔሻል ቁጥሮች አሉት። እነዚህም ከፕላቲኒየም ጀምሮ ጎልድ፣ ሲልቨር፣ ብሮንዝ ስለዚህ 4 አይነት ቫኒቲ ነምበሮች አሉ። አጋጣሚ የእናንተ ቁጥር ከነዚህ ቁጥሮች ውስጥ ያረፈ ከሆነ ሲም ካርድ ስታዘዋውሩ እንደ አዲስ እንደገዛችሁ ስለሚቆጠርና ወደ እናንተ ባለቤትነቱ ስለሚተላለፍ ከ500 ብር ጀምሮ እስከ 3500 ብር ድረስ ልትጠየቁ ትችላላችሁ ማለት ነው። ስለዚህ እነዚህ ቫኒቲ ነምበርስ የምንላቸው ከኖርማሉ ቁጥሩ በአገልግሎት የተለየ ነገር ባይኖራቸውም ለአያያዝ ቀላልና በጣም ተመሳሳይ ቁጥሮች ናቸው። ስክሪኑ ላይ እንደምታዩት ለምሳሌ ከሆነ 0911111111 ማለት ነው። ወይ ደግሞ ቢኤ ከሆነ ደግሞ እንደዚህ 09121212 ግማሹ ተመሳሳይ ነው፣ ግማሹ ደግሞ ሌላ ቁጥር ነው ማለት ነው። 12 13 14 15 እንደዚህ የተለያዩ ቁጥሮች አሉ። ስለዚህ በዚህ አግባብ እንድንረዳው አካውንቱን ፎሎ ያደረጋችሁ ፎሎ አድርጉ። ይሄ ቪዲዮ መቼ እንደሚጠቅማችሁ ስለማታውቁ ሴቭ ወይም ፌቨራይትስ አድርጉ። መልካም ጊዜ